ጌታ ነህ ጌታ ጌታ ነህ ጌታ 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 ነህ ጌታ ጌታ ነህ ጌታ ጌታ ነህ ሃሌሉያ እናመልክሃለን ከዚህ
በላይ ከዚህ በላይ ሲያደርግ ያደረገ ከፍ ከፍ ያልከው በምስጋና የተመራ የክብር ሰው የጫንከው የቃላት መደምደሚያ የዜማ ሁሉ ቅላቴ አይበቃህም አይገልጽህም ከዚህ በላይ ንጉሥ ሲያደርግ ያደረገ ከፍ ከፍ ያልከው በምስጋና የተመራ የክብር ሰው የጫንከው የቃላት መደምደሚያ የዜማ ሁሉ ቅላቴ አይበቃህም አይገልጽህም ከዚህ በላይ ከዚህ በላይ ኢየሱስ ከዚህ በላይ ከዚህ በላይ ከዚህ በላይ ከዚህ በላይ ከዚህ በላይ ሃሌሉያ ሃሌሉያ ይገባዋል ክብር ድምፃችን ከፈሉን እንቀድስሃለን አንተ እኮ መልስ ሃሌሉያ አንተ እኮ ጌታ ነህ አንተ እኮ ኃያል ነህ አንተ እኮ ኃያል ነህ አንተ እኮ ጌታ ነህ አንተ እኮ ጌታ ነህ አንተ እኮ ልዩ ነህ Yes,
ዝመሳሰሉ ዘይብሉ ባዕሉ ጎይታ ባዕሉ ንጉስ ሃሌሉያ ንኩሉ ዝገዝእ ንኩሉ ሰማይ ሓደር ሰማይ አይቼ I
አንተን አደረግኩ ምሕረትህን አይቼ እጹብ ነህ አልኩኝ እጹብ ዘላለም በፊት ብቻህን የነበርከው ከዘላለም በኋላ ብቻህን የምትኖረው ለትራለቅ ባያመልክ ይሰግድ ባይሰግድልህ ቅንጣት አይቀንስ እንኳን ስለሞላብህ 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 ዘላለም በፊት ብቻህን የነበርከው ዘላለም በኋላ ብቻህን የምትኖረው ለዘላለም ባያመልክ ቢሰግድ ባይሰግድልህ ቅንጣት አይቀንስ እንኳን ስለሞላብህ ቅንጣት አይቀንስ እንኳን ስለሞላብህ ቅንጣት አይቀንስ እንኳን ስለሞላብህ ቅንጣት አይቀንስ እንኳን ስለሞላብህ እውነት ነው እኔ ዝም ብዬ ደሞች ይስሉልሃል እጅግሬን አጥፌ ብቀመጥ ኮረብቶች ይዘሉልሃል ኮረብቶች ወንዞች ያጨበጭቡልሃል ወንዞች ያጨበጭቡልሃል አዕዋፋት ይዘምሩልሃል አዕዋፋት ይዘምሩልሃል ስለቆመ አይደለም እኔ ብጨምረው ስላነሰ አይደለም ስላነሰ አይደለም ታያስገር ነው የማበዛ ስለሚገባህና ስለተገባ
የእግዚአብሔር መንፈስ እዚህ አለ። አሜን። በመካከላችን አለ። ሃሌሉያ። ደስ የሚል የእግዚአብሔር መንፈስ የሚያረሰርስ ክብር የተገባው መንፈስ ከክብር ቅንጣት አይቀንስም፣ እንኳንስ ሊያጎለተ ቅንጣት አይቀንስም፣ እንኳንስ ሊያጎለተ ከክብር ቅንጣት አይቀንስም፣ እንኳንስ ሊያጎለተ ቅንጣት አይቀንስም፣ ቅንጣት አይቀንስም። ኢየሱስ ጌታ አሜን። ክብር ተገባው። አሜን። ክብር ተገባው። ከምስ ተዓለፈ ዝበልናዮ ተዘማሪው ዘሚርዎ ንሕና ዓለልና ተወሲኽና ይደምቕ ረጎደ ተዘይ ወሲኽና ግን ፀገም የብሉን እንተጠራዕና ወሸለ ረጎደ ኣይተቓዕና ፀገም የብሉን እግዚአብሔር ሁሉ ደለዎ። አሜን። ከክብሩ ቅንጣት የማይጎልበት እግዚአብሔር ብቻ ነው። ነገሥታቶች ክብራቸውን ሲያጣጡ ይላል፣ ዙፋናቸውን ሲለቁ አይተናል፣ ክብራቸውን ሲዋረድ አይተናል። የእኛ አምላክ ግን ሁል ጊዜ በዙፋኑ ክብሩ እንደተጠበቀ፣ ሞገሱ እንደሞላ፣ ዙፋኑ እንደተጠበቀ። ሃሌሉያ። እኛ ስናጨበጭብ ደስ ይለዋል። ጌታ ይባረክ። ባናጨበጭብስ ምንም አይልም ጌታ። ልጆቼ ዛሬ ደክሟቸዋል ይችላል፣ ችግር የለም። አሜን። በእምነት ላይ እግዚአብሔር ይባረክ። አሜን። ዕልል ክንብል ከለና ካብ ጻድቃን ጉባኤ ድወፅ ዕልልታ ሚኒንግ ስለዘለዎ መጽሐፍ ቅዱስ ውሽጢ ተጻሒፉ ዘሎ ኖርማሊ ኣይኮነ ተጻሒፉ ዘሎ። ስለዚህ ደስ ይልና ዕልል ክንብል ከለና ይሰርሕ እዩ ማለት ተዕልልታ ክንጨድር ከለና ክነፋጽ ከለና ከምኡ። ስለዚህ የሚመታ ነገር አለ። እኛ ማንረዳው ነገር ሊሆን ይችላል፣ ግን በሰማያዊ ስፍራ ላይ የሚሰራ ነገር አለ። አምልኮ ሲደረግ የሚስተካከል ነገር አለ። አሜን። የሚቃና ነገር አለ። የወደቁ ይነሳሉ፣ ያደከሙ ይበረታሉ። አሜን። የእግዚአብሔር ጸጋ ይሄን ይችላል። በሕይወታችን አይተናል። እንግዲህ ያላያችሁ እኔን
ከፕሮግራሙ በኋላ ኮንታክት አድርጉ። የእግዚአብሔር ጸጋ እንዴት እንደሚያነሳ መናገር እችላለሁ። ጌታ ይባረክ። አሜን። አሁንም ደግሞ እንዘምራለን። እንዲሁ በጸጋ ነው የዳነው ያለ ስራ የጸደቅ ነው።